የሳውዲና አረብ ኤምሬት ፍጥጫ፣ ከባዱ የአረቦች እርግጫ። ሳውዲ በድንገት ከየመን ቅሌን ጨርቄን ሳቲ ነቅለሽ ውጪ የሚል ትዕዛዝ ለአረብ ኤምሬት አስተላለፈች። ታኅሳስ ወር አጋማሽ ነበር ይህ የሆነው። የሳውዲው መሪ ልዑል አልጋ ወራሽ መሐመድ ቢን ሰልማን ከዛ ወር ቀደም ብሎ ወደ አሜሪካ ተጉዘው ነበር። ለዶናልድ ትራምፕ አስተዳደር ባቀረቡት ጥያቄም በሱዳን ሰላም እንዲሰፍን አግዙን የሚል ይገኝበታል። ትራምፕ በሱዳን ጦርነት የፈጥኖ ደራሽ ኃይሉን በምትደግፈው የተባበሩት አረብ ኤምሬት ላይ ግፊት እንዲያደርጉም የሳውዲው ልዑል ጠይቀው ነበር። ይህ ከሆነ በኋላ የሳውዲዎች የየመን ድብደባ ደረሰ። በየመን ወደብ በሐድራሙትና በማሐራ በተለይም ለደቡብ የመን የሽግግር ምክር ቤት ለሚባለው ኃይል የተላኩ መሳሪያና ቁሳቁሶችን የሚያቀርቡ መርከቦችን በአየር ደበደቡ። በዚህ ሳውዲ አረቢያና ኤምሬት በቀጥታ ወደ ጦርነት ይገባሉ ሚል ስጋትም ተፈጠረ። የተባበሩት አረብ ኤምሬትና ሳውዲ አረቢያ ባለፉት ጥቂት ዓመታት ወደ ተካረረ አለመግባባት ገብተዋል። ሁለቱ ሀገራት በቀጥታ ባይዋጉም ነገር ግን በተለያዩ የቀጠናው ሀገሮች ውስጥ በእጅ አዙር እየተጋጩ ነው። ለምሳሌ በሱዳን ተቃራኒ ጎራን ደግፈው የተሰለፉ ሲሆን በዚህ የተነሳም ጦርነቱን ለማቆም ፈታኝ ሆኗል እየተባለ ነው። የአረብ ኤምሬትና የሳውዲ የእጅ አዙር ግጭት በቶሎ ካልተገታ ከሱዳን አልፎ ለሌሎች ሀገራት መፈራረስም መንስኤ ይሆናል እየተባለ ነው። ሁለቱ ሀገራትን ስለማስታረቅ የተጠየቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ አስገራሚ መልስ ሰጥተዋል። እኔ ጦርነትን ማስቆም ስራዬና መታወቂያዬ ነው፣ ሁለቱ ወገኖች ከፈለጉ በቀላሉ አስታርቃቸዋለሁ የሚል ይዘት ያለው አስተያየትንም ነው ትራምፕ የሰጡት። የአረብ ኤምሬትና የሳውዲ አረቢያ የእጅ አዙር ግጭት ምን አይነት ገጽታ ያለው እንደሆነ በዛሬው ትንታኔያችን እናቀርባለን። አብራችሁን ቆዩ። ህዳር ወር ላይ አረብ ኤምሬትን ከየመን የማፈናቀሉ ዘመቻ ተሳካ ተብሎ ብዙ ሲወራ ሰነበተ። ሳውዲ ጡንቿን አሳየች። አሁን ደግሞ ከሱዳንም አረብ ኤምሬትን ታባርራታለች ተባለ። ይሁንና በታኅሳስ መገባደጃ አካባቢ እስራኤል ሳይጠበቅ በድንገት ለሶማሌላንድ ዕውቅና ሰጠች። ይህ የእስራኤል እርምጃ ደግሞ የቀጠናውን አሰላለፍ ቀይረው። እስራኤል ለሶማሌላንድ ዕውቅና የሰጠችው በአረብ ኤምሬትስ ድጋፍ እገዛ ነው የሚል ከባድ ውንጀላ ከሳውዲና ሶማሊያ ካሉ አጋሮቿ መምጣት ጀመረ። የሳውዲ የአየር ድብደባ አረብ ኤምሬትን ከየመን ፈጥና እንድትወጣን ያደረጋት። ወዲያው የደቡብ የየመን ሽግግር ምክር ቤት የተባለው ኃይልም መሪ ወደ አረብ ኤምሬትስ ተሰደደ። ወዲያው ደግሞ ቡድኑ ራሱን አመከነ ወይም ፈረሰ። የተባበሩት አረብ ኤምሬትስ ይህም ቢሆን ግን ከየመን ጨርሶ አልተላቀቀችም። አሁንም ቢሆን ፔሪምና ሶቅጥራ በተባሉ የየመን ደሴቶች እግርን ተክላለች። አረብ ኤምሬትስ ባህር ተሻግሮ በቅርብ ርቀት ባለችው በሶማሌላንድ በርበራም ወደብ እግር ተክላለች። ሳውዲዎች ለየመን ጦር ሰራዊት፣ የመንግሥት ሠራተኞች፣ ፖለቲከኞች ጭምር ደሞዝ ይከፍላሉ። ዘንድሮ ብቻ $3 ቢሊዮን መድበዋል። የየመን ሁቲ አማጽያን እንደማይደመሰሱ ካረጋገጡ ወዲህ ከሁቲዎች ጋር ሰላምን ፈጥረዋል። በቀረው የየመን ክፍል ደግሞ የሚፈልጉትን አይነት ሥርዓተ መንግሥት ጠፍጥፈው መስራት ነው የሚፈልጉት። በደቡብ የመን ይህ የሳውዲ ፕሮጀክትን ለማደናቀፍ እየተንቀሳቀሰች ነው የምትባለው አረብ ኤምሬትን ከዛ ቀጠና በአስቸኳይ የማባረር እርምጃም የወሰዱት ያለ ምክንያት አይደለም። በሳውዲ አረቢያና በአረብ ኤምሬትስ መካከል የመረረ ፕሮክሲ ባትል ወይም የእጅ አዙር ፍልሚያም ተፈጥሯል። በቀይ ባህርና በአፍሪካ ቀንድ ቀጠና ሁለቱ ሀገራት በእጅግ አዙር ግጭት ውስጥ ተጠምደዋል። የሁለቱ ሀገራት አሰላለፍም ይህን መሳይ ነው። አንደኛ፣ በሶሪያ ግጭት ሳውዲ የአህመድ አልአሽራ መንግስትን ደጋፊ ስትሆን፣ አረብ ኤምሬትስ ደግሞ በተቃራኒው የተሰለፉ የደቡብ ሶሪያ ኃይሎችን ትደግፋለች። ሁለተኛ፣ በየመን ግጭት ሳውዲ የየመን መንግስትን ስትደግፍ፣ አረብ ኤምሬትስ ደግሞ የደቡብ የመን ሽግግር ምክር ቤት ኤስቲሲ የሚባለውን ትደግፋለች። ሶስተኛ፣ በሱዳን ጦርነት ሳውዲ አረቢያ የሱዳን ጦር ሰራዊትን ትደግፋለች። አረብ ኤምሬትስ ደግሞ የሱዳን ፈጥኖ ደራሽ ኃይልን
ትደግፋለች። አራተኛ በሶማሊያ ፖለቲካ ውስጥ ደግሞ ሳውዲ የሞቃዲሾ መንግስትን ትደግፋለች። አረብ ኤሚሬትስ በበኩሏ ከሶማሊያ ለመገንጠልና ዕውቅና ለማግኘት የምትታገለውን ሶማሌላንድን ትደግፋለች። በእነዚህ ዋና ዋና የኃይል አሰላለፎች መካከል ደግሞ የሁለቱ ሀገራት ፍትጊያ የበለጠ የሚያባብሱ ብዙ ሰበዞችን መምዘዝ ይቻላል። የተባበሩት አረብ ኤሚሬትስ በሊቢያ ጦርነት የጄኔራል ካሊፋ ሀፍታርን ኃይል ስትደግፍ ቆይታለች። የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ ክልል ዋና የንግድ፣ የቱሪዝም፣ የቴክኖሎጂና የወደብ ማዕከል እየሆነች ነው። ዱባይና አቡዳቢን የመሳሰሉ ዝነኛ ከተሞችን ገንብታ የዓለም ኢኮኖሚን ከሚዘውሩ ሀገራት አንዷ ለመሆን ስትንቀሳቀስ ቆይታለች። የተባበሩት አረብ ኤሚሬትስ ትንሽ ሀገር ብትሆንም ነገር ግን እንደ ሳውዲ ካሉ ትልልቅ ጎረቤቶቿ በላይ ጡንቻዋ መፈርጠሙ በቅናት የሚያቃጥላቸውም በርካቶች ናቸው። አረብ ኤሚሬትስ በሱዳን ፈጥኖ ደራሽ ኃይሉን፣ በሶሪያ ተቃዋሚዎችን፣ በሶማሊያ ሶማሌላንድን፣ በየመን ደግሞ የደቡብ የመን ኃይሎችን መደገፏ ሲደማመርበት እንደ ሳውዲ ያሉ ሀገራትን አብግኗቸዋል። በሌላ በኩል እንደ እስራኤልና ኢትዮጵያ ያሉ ሀገራትም የዚሁ የእጅ አዙር ፍጭት አካል ናቸው። አረብ ኤሚሬትስ ከእስራኤልም ሆነ ከኢትዮጵያ ጋር ጠንካራ ግንኙነት መመስረቷ በተቃራኒው የቆሙትን እነ ሳውዲ አረቢያን የሚያበሳጭ ጉዳይ ነው። ሳውዲ አረቢያ አረብ ኤሚሬትስ ላይ ጫና ለመፍጠር ስትል እንደ ግብፅ፣ ካታር፣ ቱርክና ፓኪስታን ያሉ ሀገራትን በአጋርነት ሰብስባለች። ሳውዲ ብቻ ሳትሆን እነዚህ ከሳውዲ ጀርባ ያሉ ሀገራትም የየራሳቸውን ጥቅምና ፍላጎት ማራመዳቸው የሚጠበቅ ነው። ከሳውዲ ጋር የተሰለፈችው ግብፅ ለምሳሌ በአባይ ውሃ ጉዳይ ኢትዮጵያ ላይ ሴራ ስትሸርብ የምትኖር ሀገር ነች። ሀገሪቱ ሳውዲን ለማገዝ ብቻ ሳይሆን ኢትዮጵያን ለማጥቃት በሚል ጭምር ሳውዲ ያሰባሰበችውን ጎራ ልትጠቀምበት እንደምትችል ይጠበቃል። ከሰሞኑ መልሰው አስተባበሉት እንጂ ግብጾች በአባይ ጉዳይ እንስማማ እንጂ የኢትዮጵያን የባህር በር ፍላጎት ለማሳካት ድጋፍ እናደርጋለን ብለው የግብጽ ባለስልጣናት መናገራቸው ተዘግቦም ነበር። ሳውዲ አረቢያ ወደ 2 ሚሊዮን ስኩዌር ኪሎ ሜትር የምትሰፋ ትልቅ አገር ነች። አረብ ኤሚሬትስ ግን 83000 ስኩዌር ኪሎ ሜትር ነው የምትሰፋው። ሳውዲ ወደ 35 ሚሊዮን ሕዝብ ሲኖራት ከዚህ ውስጥ 20 ሚሊዮን የሚሆነው ተወላጅ ነው። አረብ ኤሚሬትስ 11 ሚሊዮን ሕዝብ አላት። ከዚህ ውስጥ ደግሞ 1 ሚሊዮኑ ብቻ ነው ተወላጅ የሆነው። ሁለቱ ሀገራት በነዳጅ ሀብት ክምችትም አይነጻጸሩም። ሳውዲ 267 ቢሊዮን በርሜል ነዳጅ ሲኖራት አረብ ኤሚሬትስ ደግሞ ወደ 113 ቢሊዮን በርሜል ነዳጅ ነው ያከማቸችው። በአገራዊ ግዝፈትና በእምቅ የተፈጥሮ ሀብት ሳውዲ በብዙ መስፈርቶች ሳውዲን ከአረብ ኤሚሬትስ ጋር የሚያላትማት የአገር ጉዳይ ሳይሆን የመሪዎቿ ግላዊ ግንኙነትና ፍላጎት ጭምር ነው። የአረብ ኤሚሬትሱ ፕሬዚዳንት መሐመድ ቢን ዛይድ የ64 ዓመት አንጋፋ ፖለቲከኛ ናቸው። የሳውዲው መሪ ልዑል አልጋ ወራሽ መሐመድ ቢን ሰልማን ደግሞ የ40 ዓመት ጎልማሳ ናቸው። በቀደመው ዘመን ሁለቱ ሰዎች ጠንካራ ግንኙነት ነበራቸው። ቢን ዛይድ ለሳውዲው ቢን ሰልማን እንደ አስተማሪና እንደ ታላቅ ወንድሙ ነው የሚታዩ ሰውም ነበሩ። በተቀራራቢ ዘመን ነው ሁለቱም ወደ ከፍተኛ የፖለቲካ ስልጣን የመጡት። ቢን ሰልማን ከአረብ ኤሚሬትሱ ቢን ዛይድ ጎን ሆነው እንደ ተማሩት ሁሉ ወደ ሳውዲ መሪነት ሲቀመጡ ልክ እንደ መምህራቸው መሆንና ማድረግን ፈለጉ። ሳውዲን በመካከለኛው ምስራቅ ቁንጮ የንግድ፣ የቱሪዝም፣ የኢንዱስትሪና የቴክኖሎጂ ማዕከልም ለማድረግ ፈለጉ። ይህንን ለማድረግ ጥረት ሲጀምሩ ደግሞ በሁለቱ ሰዎች መካከል ግለሰባዊ ፉክክር ተፈጠረ። ሁለቱ መሪዎች ሀገራቸውን በኢኮኖሚ፣ በዳታ ሴንተር፣ በቱሪዝም፣ በኤአይ፣ በስፖርት፣ በጤና አረብ ኤሚሬትስ በሶሪያ በየመንና በሱዳን አክራሪዎችን እዋጋለው ነው የምትለው። ሳውዲ አረቢያ ግን በዚህ ጉዳይ ለዘብተኛ አካሄድን ነው የምትከተለው። ለምሳሌ ሳውዲ የዓለም ቱሪዝምን ስባለው ኢኮኖሚንም ከነዳጅ ጥገኝነት የተላቀቀ አደርጋለሁ ብላ የወጠነችው ቪዥን 2030 የተባለው ፕሮግራሟ በብዙ መንገድ እየተሳካ አይደለም። ዱባይን የሚበልጥ ከተማ ሰራለሁ ያለችው ሳውዲ እቅዷን ማስፈጸም ግን እየከበዳት ነው። ለምሳሌ ሙቃብንዛ የዓለም ግዙፍ ሰማይ ጠቀስ ሕንፃ ይሆናል በሚል ነበር በሳውዲ የተጀመረው። ወደ 160 ሜትር ወደ ላይ፣ ወደ 160 ሜትር ደግሞ ወደ ጎን የሚሰፋ 4 ማዕዘን ሕንፃ ነው።
የውስጡ ስፋት 20 የሚሆኑ የኒውዮርኩን ሰማይ ጠቀስ ፎቅ ወይም ኢምፓየር ስቴት ህንፃን መያዝ ይችላል። የ50 ቢሊዮን ዶላር የሚያስወጣም ፕሮጀክት ነበረ። ሆኖም ሳውዲ ለዚህ ፕሮጀክት ገንዘብ መመደብ ስለቸገራት ተቋርጧል። ኒዮም የተባለው ዘመናዊ የከተማ ግንባታም ቢሆን እያጠራጠረ ነው። ከተማው የሚገነባው ለግብፅ፣ ለዮርዳኖስና ለእስራኤል ቅርብ በሆነ የቀይ ባህር ጠረፍ አካባቢ የሚገኝ ቦታ ላይ ነው። ገልፍ ኦፍ አቃባ የሚባለውና እስራኤል በቀጭን የባህር ሰርጥ ከቀይ ባህር ጋር የምትገናኝበት የባህር በርም ለዚህ አካባቢ ቅርብ ነው። ከኒውዮርክ 33 እጥፍ የሚበልጥ ቦታ ነው ከተማው የሚይዘው። ፕሮጀክቱ በውስጡ ዘመናዊ ክፍለ ከተሞች፣ ወደቦች፣ ደሴቶች፣ ምርምር ማዕከላት፣ መኖሪያ፣ ገበያና መዝናኛ ብሎም ሌላም ይይዛል። ዋናው የኒዮም ፕሮጀክት አካል ደግሞ የመስታወት መስመሩ ነው። ወደ 500 ሜትር ቁመት ወደ 170 ኪሎ ሜትር እርዝመት አለው መስታወቱ። ይህ ፕሮጀክት ደግሞ 1.7 መንት ያደርጋል። ከኡበር ታክሲ ጀምሮ እስከ ፎርሙላ 1 መኪና ስፖርት፣ ከኒውካስል እግር ኳስ ክለብ ጀምሮ እስከ ሌሎቹም ብዙ ኩባንያዎች ድርሻ ይገዛል። ተቋሙ ከ1 ትሪሊዮን ዶላር በላይ ኢንቨስትመንት በመላው ዓለም አለው። ሆኖም ይህ ሁሉ የሳውዲ ኢንቨስትመንት ለመንግስት ገና ገቢ እያመጣ አይደለም። ሳውዲ በ2034 የዓለም ዋንጫ ዝግጅት አለባት። ሳውዲ አረቢያ ኒዮም ከተማን መገንባትም አለባት። ከዚህ በተጨማሪ ኦክሳጎን የተባለውን ተንሳፋፊ ወደብና ደሴትም ለመስራት ትመኛለች። ሳውዲ ትሮጂና የተባለው በተራራ ላይ የሚሰራ ሪዞርትም ልትሰራ አቅዳለች። ሪዞርቱ ልክ እንደ አውሮፓዎቹ የበረዶ ኦሎምፒክ ሁሉ ለማዘጋጀት የሚያስችል ነው ይባላል። ሲንዳላ የተባለው የቅንጦት መዝናኛ ደሴትም ሌላው የሳውዲ ፕሮጀክት ነው። እነዚህ ሁሉ መጠነ ሰፊ ገንዘብ የሚፈልጉ ፕሮጀክቶች ናቸው። ሳውዲ የነዳጅ ገበያዋ በቶሎ እንዲያድግ ካላደረገች ግን ሁሉም የሚሳኩ አይመስልም። የዓለም ነዳጅ ዋጋ እንዲሻሻል ሳውዲ ወጥራ እየታገለች ነው። ነገር ግን እንደ አረብ ኤሚሬትስ ያሉ አገራት ይህንን የሳውዲ ፍላጎት ሲደግፉት አይታዩም። በዚህ የተነሳም ሳውዲ አረቢያ ኤሚሬትን የበለጠ የምትጠላበት በርካታ ምክንያት አለ። አበቃን።